ሰው ፕሮፊርም አካውንት ገዝቶ በሳምንቱ ስለም ብሎ እንደሚያደርግ ታውቃላችሁ። ችግሩ የስትራቴጂ ሳይሆን የሪስክ ማኔጅመንት ነው። ዛሬ አካውንታችሁን ጠብቃችሁ እንዴት ለክፍያ ወይም ለፔአውት እንደምትበቁ ደረጃ በደረጃ አሳያችኋለሁ። ተከታተሉኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ስለ ፕሮፊርም ህጎችና በእነዛ ህጎች ውስጥ ተገኝተን እንዴት ትርፋማ መሆን እንደምንችል እናያለን። ቪዲዮን ሰብስክራይብ አድርጋችሁ ጀምሩ። የፕሮፊርም ህጎች ባጭሩ ዴሊ ድሮዳውን እና ኦቨርኦል ድሮዳውን ይባላሉ። የቀን ኪሳራ ገደብ እና አጠቃላይ ኪሳራ ገደብ እነኝን ታውቃላችሁ በእርግጠኝነት። ልዩነታቸውን በግልጽ ማወቅ አለባችሁ። መጀመሪያ ብዙዎች የሚሳሳቱት በቀን 5% ማጣት ሲፈቀድላችሁ 5% እስኪሞላ ድረስ ትሬድ ታደርጋላችሁ። ያ ደግሞ በጣም ስህተት ነው። በአንዴ ማጣት የለባችሁም አካውንቱን ማለት ነው። መጀመሪያ ምን ማወቅ አለባችሁ? የፕሮፊርም ድሮዳውን የሚያሰሉት በምንድን ነው? እሱ ለምሳሌ በኢኩዊቲ ነው ወይስ በባላንስ ነው? ይሄን ማወቅ አለባችሁ መጀመሪያ። ይሄን ባለማወቃችሁ ብቻ አካውንታችሁን ልታጡ ትችላላችሁ። ሌላኛው ደግሞ የ1% ህግ ወይም ፖዚሽን ሳይዚንግ ይባላል። ሪስክ ፐር ትሬድ በአንድ ትሬድ ላይ ከ0.5 ከ1% በላይ ፈጽሞ አደጋ ላይ መጣል የለባችሁም አካውንታችሁን። ለምሳሌ $100 የ100,000 አካውንት ቢኖራችሁ በአንድ ትሬድ ከ500 እስከ $1,000 በላይ ማጣት የለባችሁም፣ ወይም ሪስክ ማድረግ የለባችሁም። ያን እንዴት ነው የምታደርጉት? ለምሳሌ ሎስ ሳይዝ ኳልኩሌተሮች አሉ አይደለ? ለምሳሌ በማይኤፍኤክስ ቡክ ላይ ኳልኩሌት ማድረግ ትችላላችሁ ሎስ ሳይዛችሁን። ሎስ ሳይዝ ኳልኩሌተር አፕሊኬሽኖች ተጠቅማችሁ ሎስ ሳይዛችሁን ኳልኩሌት ማድረግ አለባችሁ። ያን ሳታደርጉ ግን ትሬድ ውስጥ መግባት ማለት አካውንቴን አልፈልገውም ውሰዱልኝ እንደማለት ይቆጠራል። ለፕሮፊርሞች በቃ አልፈልገውም ውሰዱልኝ እንደማለት ነው ይሄ ማለት ነው። ዝም ብሎ ረንደምሊ መውሰድ የለባችሁ። ሌላኛው ደግሞ ምንድነው? እሱ የቀን ገደብ መቆጣጠሪያ ወይም ዴይሊ ሎስ ሊሚት ይባላል። አብዛኛው የፕሮፊርም ትሬደሮች ምን ይላሉ? ቱ ሎስ ሩል ብለው እንትን ይሉታል፣ ይሰይሙታል። ያ ማለት ምን ማለት ነው? በቀን ውስጥ 2 ትሬድ ተከታታይ ከተሸነፍክ ለዛ ቀን ኮምፒውተሩን ዝጋው፣ በቃ ማለት ዝጋውና ውጣ። ገበያው ላይ ለመበቀል ሪቬንጅ ትሬዲንግ ይህን አስመልሳለሁ የሚባል ነገር የለም ወንድሜ። እንደዛ የሚባል ነገር የለም። ይዛለታ በቃ ያንተ ቀን አይደለም፣ ላንተ አልሰራ፣ ማርኬቱ ካንተ አጌነስት ነው ማለት ነው። ግን ያንን ትንበለ ሪቬንጅ ለማድረግ የሞከርክ ቀን በቃ አካውንት ላይ በጣም ትልቅ ጥፋት ነው የሚደርሰው ማለት ነው። ማክሲመም ዴይሊ ሎስ ደግሞ የቀን ገደብ ለምሳሌ 5% ከሆነ አንተ ለራስህ 3% ነው ገደብን ማድረግ ያለብህ። ለምሳሌ 5% ከሆነ ሎስ ሊሚት ለአንተ ደግሞ ምንድነው? እሱ 3% ነው። ይህ ደግሞ ለምንድነው እሱ እንትን የሚለ? ለምሳሌ ገበያው ያልተጠበቀ የገበያ መዋዠቅ ሊኖር ይችላል። ትራምፕ የሆነ ነገር ፖስት ካረጋ ማርኬቱ ምን ያህል ቮላታይል እንደሚሆን ታውቃላችሁ፣ በተለይ ጎልድ ትሬድ የምታደርጉ ሰዎች ማለት ነው። እና ያ ሲሆን ደግሞ አካውንታችሁ እንዳይዘጋ ሊረዳችሁ ይችላል፣ ይረዳቸዋልም ማለት ነው። ሌላኛው ደግሞ ከስነ ልቦና ዝግጅት ወይም ትሬዲንግ ሳይኮሎጂ አንጻር አብዛኞቻችሁ ፎሞ ሲባል ሰምታችሁ ታውቃላችሁ። ፊር ኦፍ ሚሲንግ አውት። ጥሩ ሴታፕ ካላገኛችሁ ትሬድ መግባት ግዴታ አይደለም። በነገራችን ላይ ትሬድ አለመውሰድ ራሱ ትርፍ ነው ታውቃላችሁ። የሆነ አካውንታችሁ ባለበት መሆኑ ራሱ ፕሮፊታብል ናችሁ ማለት ነው። ፕሮፊት ላይ ናችሁ እናንተ። ግዴታ በየቀኑ መግባት የለባችሁም። ምክንያቱም ምን አይነት ሜንታሊቲ ነው ሊኖራችሁ የሚገባው? ፔአውት ሜንታሊቲ። ፔአውት ሜንታሊቲ ማለት ምን ማለት ነው? አላማችሁ ፈተናውን ማለፍ ብቻ መሆን የለበትም፣ ወይም ፓስ ማድረግ ብቻ መሆን የለበትም። ፓስ ይሄ የምታገኙት የሚላክላችሁ ሰርተፍኬት በነገራችን ላይ ህይወታችሁ ላይ የሚያወጣው ምንም ለውጥ የለም። ምንም። አብዛኞቻችሁ በቃ ፓስ አደረግን ምናምን እንዲህ፣ ኧረ ማይ ብራዘር ምንም ጥቅም የለውም። ጥቅም ያለው ምንድነው? እሱ ፈተናውን አልፈ ፔአውት ላይ መድረስ ብቻ ነው። ይሄን ፔአውት መቀበል ነው በቃ አላማችን። ፓስ ማድረግ ሳይሆን አላማችን ምንድነው? እሱ ፔአውት መቀበል ወይም ክፍያ መቀበል ነው። ፈተናውን ለማለፍ ስትል ከፍተኛ ሪስክ የምታደርግ ከሆነ ፈንድድ ስትሆን ያ ባህሪ አይለቅም። አካውንቱን ወዲያውኑ ታጠዋለህ። ፓስ አድርገህ ማጣት ደግሞ ፔን አለው። በጣም ነው ፔን ያለው። ምን ማለት ነው? ያ
አደገኛ ሪስክ አድርገህ አልፈኸው ወይም 2% ሪስክ አድርገህ አልፈኸው ፓስ አድርገው 2% ሪስክ አድርገህ ከዛ ድሮዳውን ውስጥ ከዛ ካለፍከው በኋላ 2% ሪስክ አድርገህ ምናልባት ያቀን ኤሲኤል ሂት ቢያረግ ምን አይነት ሜንታሊቲ ነው የሚኖረው አንተ ራሱ? ከዛ በኋላ አንተም ድሮዳውን ውስጥ አብረህ ትገባለህ ማለት ነው። ያለ መውጣት ስትጥር ወይ ህግ ትጥሳለህ ምናምን ነገር አካውንት ብሎ ይሆናል ማለት ነው። እና ከዛ ሁሉ አካውንታችሁን በሪስክ ማኔጅመንት በጣም ተጠንቅቃችሁ ትሬድ ማድረግ አለባችሁ ማለት ነው። ሌላኛው ደግሞ አብዛኛው ሰው ችላ የሚለው ነገር ጆርናሊንግ ነው። ጆርናሊንግ ማለት ምን ማለት ነው? ከስህተት መማሪያ ወይም የምትማርበት የሆነ መስታወት ወይም ምስል ነው። መስታወት ነው፣ ራስህን የምታይበት ማለት ነው። ያ ማለት ምን ማለት መሰለህ? አንተ 7 ዓመትም ቆየ ማርኬቱ ችግር የለበትም ከአንተ ምንም በቃ ግድ የለውም ለአንተ ማለት ነው። አንተ በቆየህ ቁጥር አይደለም ፕሮፊታብል ትሬደር የምትሆኑ፣ ስህተትን እያረምክ በሄድክ ቁጥር ነው። ያ ማለት ምን ማለት ነው? ለምሳሌ 2 ዓመት ውስጥ ወይም በ3 ዓመት ውስጥ ይሁን ፕሮፊታብል ትሬደር መሆን አይቀርም። ግን ያን ነገር ማቅረብም ማራቅም የምትችለው አንተ በጆርናል በምታደርጋቸው ነገሮች ነው። ራስን በምታስተካክልበት ምናምን በምትሆንበት ነገር ነው እንጂ ስለቆየ ብቻ ፕሮፊታብል ትሬደር ትሆናለህ ማለት አይደለም። እና ጆርናሊንግ ላይ ያላቸው አመለካከት መቀየር አለበት። ምን ማለት ነው? ትሬዲንግ ምን ይባላል መሰላችሁ? ትሬዲንግ የማራቶን እንጂ የ100 ሜትር ሩጫ አይደለም ይላሉ አብዛኞቹ። እና ልክ ናቸው። የአጭር ጊዜ አይደለም፣ ይሄ ላይፍ ታይም ነው። በነገራችን ላይ ከጀመራችሁት ካልጀመራችሁት እንዳያመለከታችሁ፣ ከጀመራችሁ ግን የ100 ሜትር ሩጫ አይደለም ወይም የአጭር ጊዜ አይደለም። በቃ በዚህ ጊዜ ውስጥ ይሄን ያህል ገንዘብ አገኛለሁ ሳይሆን የረጅም ጊዜ ነው፣ ላይፍ ታይም ነው። እና በትዕግስትና በዲሲፕሊን የምትሰሩ ከሆነ ፕሮፊል ህይወታችሁን ይቀይረዋል። ኮምፕሊትሊ ነው የምትቀየሩት። እና በጣም በዲሲፕሊን ትሬድ አድርጉ። ረንደም ትሬድ አትውሰዱ። ኤ+ ሴታፕ ጠብቁ። ግዴታ ትሬድ መውሰድ የለባችሁም። ኤ+ ሴታፕ ካላገኛችሁ ወይ ማርኬቱ እናንተ ወደምትሉት ቦታ ካልመጣ ቪዲዮ ትሬድ ባለመውሰድ ራሳችሁን ጠብቁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም የትሬድ ዘመን። ስለ ፕሮፊርሞች ህጎች ለመስራት እሞክራለሁ። ቀጥሎ ደግሞ አብዛኛው ሰው ችላ የሚለውና አካውንት ብሎ የሚያደርጉ ህጎች አላቸውና ያን ለማየት እንሞክራለን በሚቀጥለው ቪዲዮ። እስከንገናኝ በድጋሚ እስክንገናኝ መልካም ሳምንት ይመቻችሁ።